በአብ ልጅ በክርስቶስ ኢየሱስ ደም ቤዛነታችሁን ያገኛችሁ የዳናችሁ የክርስቶስ ኢየሱስ ቤተሰቦች እንደምን ከረማችኋል? ወንድማችሁ ሸዋፈራሁ ደሳለኝ ነኝ። አስቀድሜ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ ለማለት እወዳለሁ። ወንጌላውያን ወጣቶች በክርስቶስ ኢየሱስ ያመናችሁ ይህንን ከፊታችን ያለውን ሁለቱን ወር ክረምት የት ለማሳለፍ አስባችሁ አቅዳችኋል? በዚህ ሁለት ወር ክረምት እንደምታውቁት ከትምህርት የምታርፉበት ብቻ ሳይሆን እንደገና ሌላ ትምህርት የምትማሩበት እንዲሆን ይጠበቅባችኋል። እንደምታውቁት ቤተክርስቲያን ካልተጠቀመችባቸው ዘርፎች መካከል የኪነ ጥበብ ዘርፉ አንዱና ዋነኛው ነው። ስለዚህ ብንኖር ጌታ ቢፈቅድ ከፊታችን ሐምሌ 6፣ 7 እና 8 2018 ለ100 በአዲስ አበባ ከተማ ለሚገኙ ወንጌላውያን ወጣቶች የቲያትርና የፊልም ፍላጎትና ሙከራ አለን ለሚሉ መሰረታዊ የሆነ ስልጠና ለመስጠት ዝግጅታችንን አጠናቀናል። ስልጠናው በእኔ በወንድማችሁ በሸዋፈራሁ ደሳለኝና በሌላው በምንወደው ወንድማችን ረታ ጳውሎስ አማካኝነት የሚሰጥ ይሆናል። ይህ ስልጠና በጥበበ ክርስቶስ ዓለም አቀፍ ቤተክርስቲያንና በቤተ ምህረት ዓለም አቀፍ ቤተክርስቲያን የጋራ ትብብር የሚሰጥ በነህምያ ፒክቸርስ ባለሙያዎች ስልጠናው የሚሰጥ ይሆናል። ስለዚህ በዚህ ስልጠና ላይ መሳተፍ የምትፈልጉ በአዲስ አበባ ከተማ የምትገኙ ወንጌል አማኝ ወጣቶች ብቻ በዚህ ስክሪኑ ላይ በተቀመጠው ስልክ እየደወላችሁ እንድትመዘገቡ በጌታ ፍቅር እጋብዛቸዋለሁ። ስትመዘገቡ ሙሉ ስማችሁ፣ የምትገለገሉበት ቤተክርስቲያን፣ የፓስተራችሁን፣ የቄሳችሁን አሊያም የመጋቢያችሁን ስም አብራችሁ ማስመዝገብ ይጠበቅባችኋል። ስልጠናው ሐምሌ 6፣ 7 እና 8 ሰኞ፣ ማክሰኞና እሮብ በዚህ ክረምት በቤተ ምህረት አዲስ አበባ አጥቢያ መሰረታዊ የሆነ ኪነ ጥበብ ላይ በተለይ ፊልምና ቲያትር ላይ ያተኮረ ስልጠና የሚሰጥ ይሆናል። ስልጠናው የሚሰጠው በነፃ ነው። አብረን ስለምንውል በ3 ቀን ምሳ ተዘጋጅቷል። ምሳ አብረን እንበላለን፣ ማዕድ አብረን እንቆርሳለን፣ በጌታ ፊት እንጸልያለን፣ መሰረታዊ የሆነ ስልጠና እንወስዳለን፣ ልምድ እንከፋፈላለን፣ ጸጋ እንከፋፈላለን። ስለዚህ በየአጥቢያው በተለይ በአዲስ አበባ ያላችሁ የወንጌል አማኞች እንድትመጡ እንድትመዘገቡ አበረታታችኋለሁ። 100 ሰው ከሞላ ምዝገባውን ቶሎ ስለምንዘጋው ፈጥናችሁ እንድትመዘገቡ ለማሳሰብ እወዳለሁ። የዚያ ሰው ይበለን። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።